ትራምፕ የአሜሪካ ፕሬዝዳንት ሆነው ወደ ዋይት ሃውስ ከተመለሱ በኋላ መጠነ ሰፊ የተባለለትን ወታደራዊ ዘመቻ የሀገራቸው ጦር መውሰድ እንዲጀምር ከትናንት በስቲያ ትዕዛዝ ማስተላለፋቸው ይፋ መሆኑ ይታወሳል። እዚህም የመን በሚገኙት የሁቲ አማጽያን ላይ ከባድ የተባለ ጥቃትን የአሜሪካ ጦር እየወሰደ ይገኛል። ይህ እርምጃ ለቀናት አልያም ለሳምንታት ሊዘልቅ እንደሚችል ተገልጿል። የነጩ ቤት አለቃ እርምጃው ቀይ ባህርን ከአማጺው ኃይል ተጽዕኖ ነፃ የማድረግ ዓላማ እንዳለው አስታውቀዋል። ከአሜሪካ ባሻገር እስራኤልና እንግሊዝ በዚህ ወታደራዊ ኦፕሬሽን ላይ ተሳታፊ መሆናቸው ተሰምቷል። ይህ በእንዲህ እንዳለ ከሰሞኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢየሩሳሌም ተጉዘው የእስራኤል ከፍተኛ ባለስልጣናትን አነጋግረው ተመልሰዋል። የእስራኤል መገናኛ ብዙሃን ይህን የኢትዮጵያዊውን ቁልፍ ዲፕሎማት ጉብኝት በልዩ ሁኔታ ዘግበውታል። ለአብነት የእስራኤሉ ቁጥር አንድ ተነባቢ ጋዜጣ እስራኤል ሃዮም በዕብራይስጥ ቋንቋ ባሰራጨው ጽሑፍ የሁለቱ ጌዲዮኖች ውይይት ቀይ ባህርና ሁቲ ላይ ያተኮረ መሆኑን አስነብቧል። የዚህ ዘገባ አዘጋጅ ደግሞ በዋይት ሃውስ የእስራኤል ሃዮም ወኪል ነው። ውጭ ጉዳይ ሚኒስትር ጌዲዮን ሳር ሁቲ የእስራኤልና የመላው ዓለም ስጋት ነው፣ ልናጠፋው ይገባል ሲሉ ተደምጠዋል። እዚህ ላይ ኢትዮጵያ የእስራኤል ቁልፍ አጋር መሆኗን እንዲሁ አክለዋል። ከሁለት ወራት በፊት ሌላኛው የእስራኤል ተነባቢ ጋዜጣ ሃርትዝ አንድ ጽሑፍ አስነብቦን እንደነበር ይታወሳል። ርዕሱ እንዲህ ይላል: ኤርትራ ለእስራኤልና አሜሪካ ስትራቴጂካዊ ስጋት ሆናለች። ይሄ ጽሑፍ አስመራ በቀይ ባህር ላይ ያላት ሚና ልክ እንደ ሁቲ ሁሉ አተራማሽ የሚባል መሆኑን ያትታል። ዳር መጀመሪያ ላይ መነሻቸውን ከባኩ አድርገው ወደ አቡዳቢ ሲጓዙ የነበሩ 3 የአዘርባይጃን መርከቦችን የኢሳያስ አፈወርቂ ባህር ኃይል ጠልፎ የወሰደው አዘርባይጃን ከእስራኤል ጋር ባላት የጠበቀ ወዳጅነት ሳቢያ ለመበቀል በማሰብ ነው ሲል የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግሥት በዚህ ጋዜጣ አማካኝነት አስመራ ላይ ምን ያህል ጥርስ እንደነከሰ አመላክቷል። እስራኤልና አዘርባይጃን እጅግ የጠበቀ ወዳጅነት አላቸው። የቀድሞው የኢራን ፕሬዝዳንት ኢብራሂም ራይሲ ሕይወታቸውን ያጡበትን የሄሊኮፕተር አደጋ አንዳንዶች ከአዘርባይጃን ጋር ለማያያዝ ሞክረዋል። ራይሲ በወቅቱ ከአዘርባይጃን ድንበር ሲመለሱ አደጋውን እንዳስተናገዱ ቴህራን ማሳወቋ ይታወሳል። አዘርባይጃን ደግሞ ከአርመን ጋር በነበራት ጦርነት አሸናፊ ሆና እንድታጠናቅቅ ብሎም አወዛጋቢውን የናጎርኖ ካራባክ መሬት እንድትቆጣጠር የእስራኤል ሚና እጅግ በጣም ወሳኝ ነበር። ስለሆነም እነዚህን 3 መርከቦች ኤርትራ ጠልፋ የወሰደችው ከኢራን ትዕዛዝ ተቀብላ እንደሆነ እስራኤል ታምናለች እንደ ጽሑፉ ከሆነ። በነገራችን ላይ ሻዕቢያ 3ቱ የአዘርባይጃን መርከቦች ለኢትዮጵያ መንግሥት መሳሪያ ጭነው እየተጓዙ ሳለ በቁጥጥር ስር አዋልኳቸው ሲል ደጋፊዎቹን ጮቤ እንዳስረገጣቸው ይታወሳል። አሁን ግን እስራኤል፣ አዘርባይጃንና ኤሚሬትሶች ሻዕቢያን ለመርገጥ ዝግጅት ጨርሰዋል የሚል መረጃ እየወጣ ነው። የተወረሰው መርከብ የአዘርባይጃን፣ የጦር መሳሪያው ደግሞ የአቡዳቢ። ኤሚሬትስ መሳሪያውን የገዛችው ለኢትዮጵያ መንግሥት ነው የሚል ጥርጣሬ በአስመራ ዘንድ አለ። አሰብን ለመውሰድ ልትጠቀምበት አስባለችም ይላል። አዘርባይጃን ብቻ ሳትሆን ኤሚሬትስም የእስራኤል አጋር መሆኗ ይታወቃል። ይህ እንዲህ ባለ ሁኔታ ነው ታዲያ አምባገነኑ የሻዕቢያ መንግሥት ኢትዮጵያ ላይ ጦርነት ለማወጅ ሽር ጉድ እያለ የሚገኘው። ሮይተርስን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን እንዲሁም ተቋማት የአሜሪካ ሴናተሮች ሳይቀሩ ባለፉት ቀናት ሻዕቢያ ተጨባጭ ወታደራዊ እንቅስቃሴ መጀመሩን አረጋግጠው ጽሑፎችን አጋርተዋል። ኢትዮጵያ አሰብን ለመያዝ እርምጃ እስክትወስድ አልጠብቅም ያለው ሻዕቢያ ሳልቀደም ልቅደም በሚል ስሌት በትግራይ አንዱን የህወሓት አንጃ እየደገፈ ይገኛል። ምናልባትም በትግራይ በኩል ጦርነቱን የማስጀመር ዕቅድ ሳይኖረው እንደማይቀር የሚገምቱ አንዳንድ ወገኖች አሉ። ለዚህ የኢሳያስ ምኞት ምቹ ሁኔታዎች መኖራቸውን የሚያሳዩ ምልክቶችም ታይተዋል። ለአብነት ከሰሞኑ ከአንድ የዩቲዩብ ገጽ ጋር ቆይታ ያደረጉት የህወሓት ምክትል ሊቀመንበር ኢትዮጵያ ወደብ ከፈለገች ዓለም አቀፍ ሕግን አክብራ ወደብን በኪራይ ልትጠቀም ይገባል እንጂ አሰብን ለመውሰድ ማሰብ የለባትም ሲሉ ወይዘሮ ፈትለ ወርቅ የተባሉት የደብረ ጽዮን ምክትል ለሻዕቢያ ሽንጣቸውን ገትረው ሲከራከሩ ታይተዋል። በዓለም አቀፍ ሕግ መሰረት እንዴት አድርጋ ከዓለም መገናኘት እንዳለባት የተቀመጠ ሕግ አለ። የጦርነት ዝግጅቱ ግን ምን አመጣው? እርግጥ ነው ይሄ ብዙም አያስገርምም። የኢትዮጵያን ታሪካዊ ወደብ በማናለብኝነት አሳልፎ ከሰጠው ሰው ፓርቲ የመጡ እንደመሆናቸው ምን አሰቡ፣ ምን ተናገሩ የሚለው ጥቅም አልባ ነው። ኢትዮጵያውያን ወያኔ ምን አለ፣ ምን አቋም ያዘ ለሚለው ጉዳይ ቦታ መስጠት ካቆሙ ዓመታት ተቆጥረዋል። አሰብን አሳልፎ የሰጠ ኃይል አሁን ሻዕቢያን ደግፎ ቆመ አልቆመ የሚጨምረው የሚቀንሰው ነገር የለም። ይልቁንም የኢሳያስ ጦር በኃይል ወሮ የያዘውን ሰፊ መሬት ማስመለስ የሚቻለው
ከተቀረው የኢትዮጵያ ሕዝብ ጋር አብሮ በመሰለፍ ብቻ ነው። የደብረ ጽዮን አንጃ ብቻ አይደለም ሻዕቢያን ደግፎ የቆመው። ከሰሞኑ በርካታ ግለሰቦች ያውም ለዓመታት ኢትዮጵያን እንወዳታለን ሲሉ የሚታወቁ ፖለቲከኞች ሳይቀሩ ከሻዕቢያ ጋር በአንድ ብርጭቆ ካልጠጣን አንድ ሱሪ ለሁለት ካልለበስን እያሉ ይገኛል። ቀይ ባህርን እናመጣለን በሚል የቀይ ባህርን በአደባባይ እየሰበከ አንድ ሉዓላዊ የሆነ ሀገር ኤርትራን ስጋት ውስጥ ጥሏል። አሁን ስልጣን ላይ ያለውን መንግስትና ጠቅላይ ሚኒስትሩን መቃወም አንድ ነገር ነው። ተቃውሞም ድጋፍም ሁሉም ይቻላል። እሱ አይመለከተንም። ነገር ግን ኢትዮጵያውያን በአሰብና አባይ በጭራሽ እንደማይደራደሩ እየታወቀ ከሻዕቢያና ጋላቢው የግብፅ መንግስት በላይ ቋሚ ዘላለማዊ ጠላት እንደሌላቸው እንደሚያውቁ እየታወቀ በቁሙ የሞተን አገዛዝ ወክሎ ግልጽ የባንዳነት ተግባር መፈጸም ጸቡ ከብልጽግና አለያም ከጠቅላይ ሚኒስትሩ ጋር ሳይሆን ከ130 ሚሊዮን ኢትዮጵያውያን ጋር መሆኑ ሊሰምርበት ይገባል። ኢትዮጵያ ሀገራችን ቀይ ባህር ድንበራችን የጊዮን ወንዝ ወራሽ ውብ አርጎ የሰራሽ የአባይ ባለቤት ሰው የመሆን ውዴት ይመለሳል ክብርሽ ወደ ነበረበት። ሻዕቢያና ደጋፊዎቹ በየቀኑ ስለ ኢትዮጵያና ሕዝቧ ምን እንደሚሉ ምን እንደሚጽፉ እንመልከት። ማህበራዊ ሚዲያዎች ላይ ኢትዮጵያን እንበታትናታለን፣ ሀገር አልባ እናረጋቸዋለን የሚሉ ፉከራዎች የዕለት ተዕለት ስራቸው ሆኗል። ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የባህር በር ስምምነት ስትፈራረም ከሞቃዲሾ ሰዎች በላይ ተቃውሞ ሲያሰማ የነበረው ሻዕቢያ ነው። ለምን? ኢትዮጵያውያን እንዲጠቀሙ ስለማይፈልግ፣ ኢትዮጵያና ሕዝቧ ስለሚመቀኝ። ከዚህ ሌላ ሻዕቢያን ሊገልጸው የሚችል ነገር የለም። ኢትዮጵያውያን መንቃት አለብን። የኛ የሆነውን የሚመኙ ትላንት ከቀይ ባህር እንዳቆራረጡን ዛሬም እንድንጠፋ የሚፈልጉ አካላት በዙሪያችን ይገኛሉ። ኢትዮጵያን ማጥፋት የሚችል ኃይል የለም። ነገር ግን እኛ ልጆቿ ልቀን ማሰብ ካልቻልን እንደ ሻዕቢያ ያለ ትንሽ ኃይል መጫወቻ እንሆናለን። ሻዕቢያና ጋላቢው የግብፅ መንግስት ፍላጎታቸው 4 ኪሎ ያለውን ኃይል ማስወገድ አይደለም። ዓላማቸው አንተን፣ ልጆችህን፣ ሀገርህን ከካርታው ላይ ማጥፋት ነው። ሻዕቢያ በትግራይ ጦርነት ዋነኛ ተዋናይ ሆኖ የመጣው ኢትዮጵያን ለማገዝ አልያም መንግስትን ለመታደግ አይደለም። ይልቁንም የኢትዮጵያ አንድ አካል የሆነውን የትግራይ ህዝብን ከተቀረው የኢትዮጵያ ክፍል ጋር እስከ ወዲያኛው ለማቆራረጥ በማሰብ ነው። የኢሳያስ ጦር የፈጸማቸው ወንጀሎች ለዚህ ማሳያ ናቸው። ጀነራል ጻድቃን ገብረትንሳኤ በቅርቡ ባሰራጩት አንድ ጽሑፍ ላይ የአስመራው አምባገነን ፍላጎት ኢትዮጵያን ማተራመስ ብቻ ሳይሆን ታላቋን ኤርትራ ለመገንባት እንቅፋት የሆኑባቸውን የደቡብ ጎረቤቶቻቸውን ማጥፋት መሆኑን አስምረውበታል። የቀይ ባህር ዳርቻ ስላለ ብቻ ሀገር መሆን እንደሚቻል አምኖ የኤርትራና አሰብ ጠቅላይ ግዛቶችን ይዞ የተገነጠለው ሻዕቢያ አነስተኛዋን መሬት የደቡብ ምስራቅ እስያዋን ሲንጋፖር የማድረግ ምኞቱ ሳይሳካ ቢቀርም እዛው ብዙም ሳይርቅ ምስራቅ እስያዊቷን ሰሜን ኮሪያ መሆን ችሏል። በአንጻሩ ግን ኢትዮጵያ ባሳየችው ኢኮኖሚያዊ እመርታ የአፍሪካ ቻይና የሚል መጠሪያን ልታገኝ ችላለች። የታሪክ ሀብታሟና የ3000 ዓመት የጽናት ተምሳሌቷ ሀገራችን ኢትዮጵያ ወደብ አልባ ሆና መቀጠል የማትችልበት ወቅት ላይ እንገኛለን። የኢትዮጵያን የቀይ ባህር መብት የማስመለስ ጉዳይ ኢኮኖሚያዊ ፍላጎት ብቻ አይደለም፣ ስልታዊ፣ ታሪካዊና የህልውና ጉዳይ ነው። አሰብ በሻዕቢያ እጅ እስካለች የኢትዮጵያ ብሔራዊ ጥቅም ብቻ ሳይሆን ደህንነቷም ጭምር አደጋ ውስጥ ይቆያል። ዛሬ ኢትዮጵያ ይህንን ታሪካዊ ኢፍትሐዊነትን ለማስተካከልና የባህር ላይ መዳረሻዋን ለማረጋገጥ ታይቶ የማይታወቅ ዕድል ገጥሟታል። የጂኦፖለቲካል መልክዓ ምድሩ እየተቀየረ ባለበት ቀጠናዊ ያለመረጋጋትና ኢትዮጵያ በቀይ ባህር ላይ ያላት ስትራቴጂካዊ ሚና በዓለም አቀፍ ደረጃ እውቅና እያገኘ ባለበት በአሁኑ ወቅት የኢትዮጵያ ሕዝብ የሚገባውን ለማስመለስ ትክክለኛው ጊዜ አሁን መሆኑን ማስመሪያ ያስፈልጋል። ከሰሞኑ የውጭ ጉዳይ ሚኒስትራቸውን ደብዳቤ አስይዘው ሪያድ የላኩት ኢሳያስ አፈወርቂ ቀይ ባህር ላይ ጦርነት እንዲነሳ ፍላጎት እንዳላቸው አሳይተዋል። አማተሪ ፕሮፓጋንዳ ሰዎቻቸውን አሰማርተው አሰብን ለሳውዲ ሸጥኳት የሚል ማወናበጃን አስነግረዋል። ከ30 ለሚበልጡ ዓመታት ፈላጊ አጥቶ የግመል መዋያ የሆነን ወደብ እንኳን ሳውዲ አንተም ራስ እንደማትፈልገው አንተም እኛም እናውቀዋለን። ረጅም የቀይ ባህር ዳርቻ ያላት ሳውዲም ሆነች ቻይና ወይም ኤሚሬትሶች ሰው አገር ሄደው ወደብ የሚያለሙት የሚያዋጣ ሲሆን የሚጠቅም ሆኖ ሲገኝ አለያም ገቢ የሚያመነጭ መሆኑ ከታመነበት ብቻ ነው። እንኳንስ አሰብ ምጽዋም ጭር ያለ የገበያ ስፍራ እንደምትመስል የአደባባይ ሚስጥር ነው።
በነገራችን ላይ ሳውዲ አሰብን ልታለማ ነው የሚል መረጃን ያሰራጨው ከዚህ ቀደም ሶማሊያን ተከላክሎ ኢትዮጵያን ሲያጠቃ የሚታወቅ ዌብሳይት ነው። ማስረጃ ያልቀረበበት ዘገባ እንደመሆኑ ከተራ የፕሮፓጋንዳ ፍጆታነት አያልፍም። ኢትዮጵያ አሰብን ለማስመለስ ከዚህ የበለጠ አመቺ ጊዜ ላይኖራት ይችላል ሲባል በርካታ ማስረጃ ሆነው ሊቀርቡ የሚችሉ ጉዳዮች አሉ። ዓለም አቀፉ ሁኔታ እየተቀየረ መሆኑ ይታወቃል። ኢትዮጵያ የቀይ ባህርን ደህንነት ለመጠበቅ የምትጫወተውን ሚና ከሚረዱ ቁልፍ ዓለም አቀፍ ተዋናዮች የምታገኘው ድጋፍ እያደገ መሆኑን እየተመለከትን እንገኛለን። የቀይ ባህር ዳርቻን የሚቆጣጠሩት ሀገራት ዓለም አቀፍ የውሃ አካልን የማስከበር አቅም እንደሌላቸው ዓለም አቀፉ መንግስታት ከሞላ ጎደል ተማምነዋል። በዚህ አካባቢ ትልቁ ሀገር ኢትዮጵያ ናት። የጦር አቅም፣ የሰው ኃይል፣ ኢኮኖሚ፣ የቆዳ ስፋት፣ ታሪክ፣ ተስፋ በሚሉ ጉዳዮች በአጠቃላይ ቀይ ባህር ለሚገጥሙት ችግሮች መፍትሄ ማቅረብ የምትችል ኃላፊነት ቢጣልባት ልትወጣ የምትችል ምዕራቡም ምስራቁም እኩል የሚያምኗት ሀገር። መቼም ከዚህ ሁሉ ጊዜ በኋላ የኢትዮጵያ የቀይ ባህር አጀንዳ የሷ ብቻ እንዳልሆነ መገንዘብ ያስቸግራል ተብሎ አይታሰብም። በዛ በኩል ሁቲ መርከብ ያቃጥላል፣ በዚህ በኩል ደግሞ ሻቢያ መርከብ ይጠልፋል። እንደ አሜሪካ፣ እስራኤል፣ አውሮፓ፣ እንግሊዝና ኤሚሬትስ ያሉ ጠንካራ መንግስታት ኢትዮጵያ ለቀጠናው መረጋጋት ወሳኝ እንደሆነች ይገነዘባሉ። እስራኤልን በዚህ ጉዳይ ከኛ ጎን ማሰለፍ መቻል ማለት የትራምፑን አሜሪካ እንዲሁ ከጎናችን እንደማሰለፍ ይቆጠራል። እንደ ጅቡቲ፣ ኤርትራ፣ ሶማሊያና የመን ያሉ ደካማ መንግስታት ቀይ ባህርን በራሳቸው ማስጠበቅ እንደማይችሉ ዓለም አቀፉ ማህበረሰብ መቀበል ጀምሯል። ከሰሞኑ የሩሲያ ባህር ኃይል ምክትል አዛዥ ወደ ኢትዮጵያ ተጉዘው የባህር ኃይል ስምምነት ተፈራርመዋል። አንዳንዶች አሁንም አልገባቸውም። ባህር ሳይኖር ባህር ኃይል እያሉን ይገኛል። አንድ የአፍሪካውያን አባባል አለ፣ ብልህ ሰው ዝርዝሩ አይነገረውም የሚል። የቻይና አቋም የሚታወቅ ነው። ኢትዮጵያን ወደ ቀይ ባህር የሚመልስ ማንኛውም ዲፕሎማሲያዊ ጥምረት እጅግ ወሳኝ ነው። እስራኤል፣ ፈረንሳይ ወይም ኤሚሬትሶች ወደ ቀይ ባህር እንድንመለስ ካገዙን የምንጊዜም የኢትዮጵያ ባለውለታ ይሆናሉ። ልክ ጠቅላይ ሚኒስትር አብይ ኢትዮጵያ የመርከቧን መልህቅ ቀይ ባህር ላይ ጥላ ወደቧን መልሳ እንድትወስድ ካደረጉ የምንጊዜም ታሪክ ሰሪ የኢትዮጵያ መሪ ሆነው ስማቸውን በታሪክ መዝገብ እንደሚያሰፍሩት። ከሁሉ በላይ ግን ኢትዮጵያን ወደ ቀይ ባህር መመለስ የምንችለው እኛ ኢትዮጵያውያን ነን። አቅሙ፣ ብቃቱ፣ ሁሉም ነገር አለን። እጅግ ድንቅ ሀገርን ፈጣሪ ሰጥቶናል። ካወቅንበት የሚገባንን ትክክለኛ ስፍራ መያዝ እንችላለን። ካላወቅንበት ደግሞ እንደ ሻቢያ ያሉ ትንንሽ ኃይሎች መጫወቻ እንሆናለን። መንግስትን መቃወም ይቻላል። የኢትዮጵያን የአሰብ ባለቤትነት መቃወም ግን የ130 ሚሊዮን ህዝብ ጠላት መሆን ነው። ከዛ በላይ ደግሞ ባንዳነት ነው። ኤርትራውያን ወንድሞቻችንና እህቶቻችን እዚህ እንዳላችሁ አውቃለሁ። በሁለቱ ሀገሮቻችን መካከል በፍጹም ግጭት መኖር የለበትም። አንድ ህዝቦች ነን፣ በሰላም መኖር ይገባናል። በእኛ በኩል ኢትዮጵያ ጦርነት አትፈልግም፣ ግን ደግሞ ከአሰብ ውጪ መኖር አትችልም። ጦርነት ለሁለቱም ሀገራት በተለይም ደግሞ ለኤርትራ በጣም መጥፎ ነው፣ ኢኮኖሚያዊ ጥንካሬዋ ውስን ስለሆነ። ግን ደግሞ የአፍሪካ ቀንድና ቀይ ባህርን እያበጣበጠ ያለው አምባገነኑ የሻቢያ መንግስት ሀገራችሁን ወደ ጥፋት እየመራ እንደሆነ መገንዘብ ይገባል። ኢትዮጵያና ኤርትራ በፍጹም አይነጻጸሩ። በተለይ ጦርነት የሚነሳ ከሆነ ኢሳያስን ማስወገድ የሚፈልጉ በርካታ ዓለም አቀፍ ሀገራት ጭምር ይሳተፋሉ። ይሄ ደግሞ ኤርትራን ክፉኛ ይጎዳል። ኢትዮጵያ በማንኛውም መንገድ ግዛቷን ለማስመለስ ወደ ኋላ እንደማትል ማወቅ ያስፈልጋል። ጦርነት ሳያስፈልግ ኤርትራ የኢኮኖሚ ጥቅሟን ያስጠበቀ፣ ኢትዮጵያ ደግሞ የባህር በር ፍላጎቷን ያረጋገጠ ስምምነት ማሳካት ይቻላል። ነገር ግን ሻቢያ ጦርነትን ከመረጠ የመጨረሻውን ዋጋ የምትከፍለው በአሳዛኝ ሁኔታ ኤርትራ ትሆናለች። ኢትዮጵያ እናት ሀገር፣ አፍሪካዊ ቀለም ዋልታና ማገር፣ ሰንደቅሽ ከፍ ይበል አሸብርቆ ይመር፣ ለክብርሽ ይሞታል ጀግናው ወታደር። ኦ ኢትዮጵያ እናታችን፣ ዞሮ መግቢያችን፣ ቤታችን፣ አንቺን አሰጠን ለዘንዶ በትር